ናችሁ ሰላም ናችሁ ትንሽ በአማርኛ መልእክት አለኝ ለትግራይ ወንድሞቻችን ኢትዮጵያ ውስጥ ለምትኖሩ ብሔር ብሔረሰቦች ኦሮምኛ ለማትናገሩ አጭር መልእክት አለኝ በትግራይ እየተካሄደ ያለው ጦርነት የርስት ጦርነት ነው አማራና ትግራይ መካከል እየተካሄደ ያለው ጦርነት የርስት ጦርነት ነው አማራው መሬታችን ነው የሚለውን የትግራይ መሬት ለመውሰድ እያደረገ ያለው ትግል ኢትዮጵያ ውስጥ ያሉትን ብሔርና ብሔረሰቦች ማንንም አይመለከትም በተለይ ኦሮሞን አይመለከትም ወደዛ ሄዳችሁ ከአማራ ጎን ሆናችሁ ትግራይ ወንድሞቻችሁን ልትወጉ የምትሄዱ ብሔር ብሔረሰቦች የተወሰደው መሬት አማራው ራሱ የናንተ የኢትዮጵያ መሬት ነው ብሎ አያውቅም አማራው ራሱ የአማራ ርስት የአማራ መሬት ለማስመለስ አማራው መስዋዕትነት ይከፍላል እያለ ነው እንጂ ያለው የኢትዮጵያ ህዝብ ብሎ ጠርቶ አያውቅም በተለይ የኦሮሞ ህዝብ የማይመለከተውን የኦሮሞ መሬት እየተወሰደ የኦሮሞ መሬት እየተዘረፈ በማ የትግራይን መሬት ርስቴ ነው ብሎ እየተዋጋ ያለው አማራ የኦሮሞን መሬት ርስቴ ነው ብሎ እየተዋጋ ነው ፍንፍኔን ሳይቀር እየተዋጋ ነው ለዚህ ኦሮሞ ማስመለስ ያለበት በእነዚህ ሰዎች የተወሰደው መሬቱን እንጂ በምንም አይነት there is no reason ኦሮሞ እዛ ሄዶ አማራ እያስመለሰ ያለው ወይም የትግራይ መሬት ላይ የሚሞትበት ምንም ምክንያት የለውም ብሔር ብሔረሰቦችም እንደዛ ናቸው ለትግራይ ወንድሞቻችን መልእክቴ እንኳን 1 ሚሊዮን 10 ሚሊዮን ሚሊሻ ሰብስቦ ወደ ትግራይ ቢያመጣ አብይ አህመድ ይዞ የሚሄደው ሚሊሻ ሞራል ባክግራውንድ የለውም መተኮስ አይችልም የሚተኩስበት ሪዝን የለውም አትፍሩ ከጎናችሁ ነን ከኋላችሁ ነን ትግራይ ሄዶ እስከ መዋጋት እንሄዳለን ለምን ዛሬ የትግራይ እናቶች እየሞቱ ያሉት የትግራይ ህፃን እየሞተ ያለው ቀኤው ላይ ነው ቤቱ ላይ መሬቱ ላይ ነው እናቱ ስትገደል ልጅ አይቀመጥም አባቱ ተገሎ ልጁ አይቀመጥም ምስቱ ተገላ ባሉ አይቀመጥም የትግራይ ህዝብ ዛሬ እየተዋጋ ያለው መሬቱ ላይ ለማንነቱ ነው ለዚህ ሀቅ ስላላቸው እኖስ ስላላቸው ማንኛውም እንኳን የኢትዮጵያ ብሔርና ብሔረሰብ የዓለም አቀፍ ነጮቹ ጥቁሮቹ ቢጫዎቹ ዛሬ ከትግራይ ጎን የሆኑበት ዋናው ምክንያት ትግራይ እየተዋጋ ያለው ቤቱ ላይ ነው ሌላው ቤቱ ላይ ሄዶ ነው እየገደለው እናቶቻቸው ሬፕ ያደረጉ ህፃን እየገደሉ ያሉት ቤታቸው ሄደው ነው ለዚህ ነው ትግራይ ያሸነፈችው ምስጥሩ ይሄ ነው ያሸነፉት ቤታቸው ላይ በሐቃቸው ላይ ስለሆነ ምስታቸው ላይ ልጆቻቸው ላይ ስለሆነ ለዚህ ነው ያሸነፉት ምስጥሩ ይሄ ነው በዚህ የኦሮሞ ህዝብ እነዚህ አብይ ሰብስቦ የሚለው ካድሬና ማህይም ብልሻ ኦሮሞን እንደማይወክል የትግራይ ህዝብ ማወቅ አለበት አይደለም የትኛው የኦሮሞ ምሁር ነው ከአብይ ጋር ቆመው የትኛው የኦሮሞ የተማረ ሰው ነው ከአብይ ጋር ያለው ዛሬ እናንተው የፈረፈራችሁት ኦፒዲዎች ለሆዳቸው ያደሩ እንጂ ማንኛውም የኦሮሞ ምሁር ከአብይ ጋር ቆሞ ትግራይን ሂዱና ምቱልን የሚል አንድ የለም ስለዚህ የኦሮሞ ህዝብ ከትግራይ ከተጨቋኙ የትግራይ ህዝብ ጎን ነው የኦሮሞ ህዝብ ቤቱ ላይ እየተገደለ ያለው ትግራይ ህዝብ ከኋላው ነው ለምን አላማችን አንድ ነው ኢትዮጵያ የምትኖር ከሆነ በፌዴሬሽን አብረን መኖር ያላበለዛ ኦሮሚያም ሀገር ሆና ትግራይም ሀገር ሆና ይሄዳሉ ኢትዮጵያ ትበተናለች ኢትዮጵያ መበተን የምንችለው ኦሮሞና ትግራይ ብቻ ነን ብታምኑም ባታምኑ ትግራይ በአንድነታቸው በኃይላቸው በኦኔያቸው ትግራይ መመስረት ይችላሉ they are already there እዛ ነው ያላችሁት የኦሮሚያም የማይቀር ነገር ነው እየመጣ ነው ለዚህ ምንም ወደ ኋላ አትመለሱ ጠመንጃ መተኮስ ለማይችል እኔ ማስብላችሁ እነዚህ ምርኮኞች የት እንደምትወስዱ ምን እንደምታበሏቸው እንጂ
ሚሊዮን አሰልፎ ትግራይ ምድር ከረገጡ ሚሊዮኑም እንደሚማረክ ወይም እንደሚገደል አውቃለሁ። አም ሹር ጥርጥር የለኝም። ግን ማወቅ ያለባችሁ ዛሬ ለትግራይ መልእክት ያልኩት ማወቅ ያለባችሁ የኢትዮጵያ ብሔርና ብሔረሰብ በተለይ እኔ የመጣሁበት ብሔር ኦሮሞ 100% ከተጨቋኙ የትግራይ ህዝብ ጎን ነው። የኦሮሞ ህዝብ እየሞቱ ካሉት የትግራይ እናቶች ጎን ነው። ይሄ ቲፒኤልኤፍ ትላንትና እንደዛ አደረገን፣ ህዝባችንን ጨፈጨፈ፣ ስንቱን ገደለ። የጠቅላላው የትግራይ ህዝብ እኮ ቲፒኤልኤፍ አይደለም። ደግሞ ቲፒኤልኤፍን የኦሮሞ ወጣት አሸንፎ ነው የሸኘው። ሞኝ ብቻ ነው አንድ ሰው ሲያሸንፍ ተከትሎ እንዳረጀ ውሻ ሁ የሚለው ሞኝ ብቻ ነው። ጦርነት ተካሄደ፣ ተፋለመ፣ የኦሮሞ ቀይሮ አለቀ፣ ኢህአዴግን አሸነፈ። ካሸነፉት ኢህአዴጎች ውስጥ እነ አብይ አህመድ እኮ አብይ እኮ አንዱ ነው። ኦሮሞን ሲያስገድል የነበረው ኦሮሞን ሲገል የነበረው ትላንትና አብይ አህመድ እኮ ነው። ትላንትና እኮ ትግርኛ ተናጋሪ የኦሮሞ ቤት ገብቶ ኦሮሞን እኮ አልረሸነም። እነዚህ ኦፒዲዮች ናቸው ዛሬ የቀሩት ከአብይ ጋር ያሉት እና የአብይ አምሳያዎች እኮ ናቸው በየቤቱ እየሄዱ ኦሮሞን ሲጨፈጭፉ የነበሩት። ዛሬ የኦሮሞ ህዝብ ይሄን ጠንቅቆ ያውቃል። ከትግራይ ህዝብ ጋር ምንም ችግር የለው። ከትግራይ ገበሬ ጋር ከትግራይ ደሃ ጋር ምንም ችግር የለው። እና እባካችሁን አትፍሩ። ፍሩሽካ ናቸው፣ ገለባ ናቸው። አብይ ወደዛ እያጋዘ ያለው ገለባውን ከኦሮሞም ገለባውን ከሁሉም ብሔርና ብሔረሰብ ገለባውን ለሆዱ ብሎ አታሎ እሳት ውስጥ እየጨመራቸው ስለሆነ ምንም አትፍሩ። አንድ የትግራይ ወታደር ለ1000 የአብይ ወታደር ከበቂ በላይ ነው። አንድ የትግራይ ወታደር ይሄን በደንብ አውቃለሁ። ይሄን በደንብ አድርጌ አውቃለሁ። አንድ የትግራይ ሚሊሻ፣ አንድ የታጠቀ የትግራይ ገበሬ ለ1000 የአብይ ሚሊሻ ወይም የነፍጠኛ ሚሊሻ ከበቂ በላይ ነው። ስለዚህ ወደ ኋላ አትመለሱ። ሰው ጸጥ ሲል ከናንተ ጎን የኢትዮጵያ ህዝብ እንደሌለ ጠቅላላው የኢትዮጵያ ህዝብ ተነስቶ እናንተ ሊወጋ እንደሆነ አድርጋችሁ እንዳታስቡ። የኢትዮጵያ ህዝብ ዛሬ መናገር ስለማይችል ሀገር ቤት ውስጥ ኦሮሞ መናገር አይችልም። ከተናገረ ሹት ይደረጋል። there's no mercy። ለዚህ ነው ህዝቡ አፉን ይዞ ጸጥ ያለው እንጂ ሆዳቸው ከትግራይ ህዝብ ጋር እንደሆነ ምንም አትጠራጠሩ። የኦሮሞ እናቶች ከትግራይ እናቶች ጋር ናቸው። የኦሮሞ ወጣት ከትግራይ ወጣት ጋር ነው። የትግራይ ወጣት እዛ ትግራይ ውስጥ ሄዶ ስታጠቅና ስታገል የኦሮሞም ወጣት እንደዛው እየታገለ እንደሆነ እንዳረሱ አብይ is our common enemy። የናንተም ጠላት ነው፣ የኦሮሞም ጠላት ነው። ይሄን በደንብ ተረዱ። ትግሬዎች ታገሩዎች ይሄን በደንብ ተረዱ። አብይ አህመድ የናንተም ጠላት የኛም ጠላት ነው። የትግራይ እናቶችን እየገደለ ነው። የኦሮሞ እናቶችንም እየገደለ ነው። የትግራይ ወጣቶችን እያሳደደ እያሰረ እየገደለ ነው። የኦሮሞ ወጣቶችን እንደዛው እያደረገ ነው። ይሄ ነው አንድ የሚያደርገን because we have common enemy። እናንተንም ሊያጠፋ ኦሮሞንም ሊያጠፋ ብሔር ብሔረሰቦችን ሊያጠፋ የመጣ የነፍጠኛውን ስርዓት አራማጅ አብይ አህመድ የናንተም ጠላት ነው፣ የኛም ጠላት ነው። በጋራ ሆነን እንታገለዋለን። ደግሞ መውደቂያ ቀኑ በጣም በጣም ተቃርቧል እና ምንም አትፍሩ። በኢኮኖሚም በገንዘብ በሞራል እዛም ሄዶ መዋጋት ካስፈለገ የኦሮሞ ወጣት ከናንተ ጋር ነው። ከጭቁን ህዝብ ጋር መቆም አለበት የግድ። እየተጨቆነ ያለው ህዝብ እየተጨቆነ ካለ ህዝብ ጋር መቆም የግድ ይላል። especially this time in such critical time 6 ሚሊዮን ትግራይ ላይ 100 ሚሊዮን ሰብስቦ ተነሱና ጨርሱ ብሎ አብይ አህመድ ሲያዘምትባቸው ጸጥ ብሎ የሚቀመጥ ካለ ሞኝ ብቻ ነው። ማንም አይቀመጥም። ማንም
ምን አጠፉ? የትግራይ ምን አጠፋ? ምን አጠፋ? ገበሬው ደሃው ልጆቿን የምታሳድግ ደሃ እናት ምን አጠፋች? ለምን ትገደላለች? ፎር ዋት ክራይም? ትግሬ ስለሆኑ ብቻ? ይሄ ነው 150 ዓመት ኦሮሞ ላይ የቆየው ቀንበር ይሄ ነው። 150 ዓመት ኦሮሞ በዚህ አይነት ነበር ሲገደል የነበረው በነፍጠኛ። ለዚህ ነው ዛሬ 150 ዓመት ኦሮሞን ሲጨፈጭፍ የነበረው ነፍጠኛ ዛሬ ትግራይ ወንድሞቻችንን ሊጨፈጭፍ ጉዛ ጠርቶ እያዘመተባቸው ነው። ለዚህ ነው የግድ መጥቼ የተናገርኩት። እባካችሁን ይሄንን ፓርት ቁረጡና ለጠቅላላው ኢትዮጵያ፣ ለጉራጌው፣ ለሲዳማው፣ ለትግሬው፣ ለኦሮሞ ኦሮምኛ ለማይሰሙት ሁሉ ሼር አድርጉልኝና ይድረሳቸው። የኦሮሞን ህዝብ አውቀዋለሁ 100% ከአብይ ጋር አይደሉም። የኦሮሞ ህዝብ አብይን የተፋው ዛሬ አይደለም። በሚዲያ ላይ የሚወራው ወሬ እንዳታዩ። ሚዲያን ኮንትሮል አድርገው ኦኤምን አንድ የኦሮሞ ሚዲያ ከዛ ውስጥ አጥፍተው ዛሬ ኦሮሞ ኢትዮጵያ የአብይ አህመድ ኢትዮጵያ ውስጥ ኦሮሞ ድምጽ የለው መናገር አይችልም። አንድ ልሳኑ የሆነች ኦኤምን ተዘጋ። የኦሮሞ ምሁራን እንዳሉ እስር ቤት ተግዘዋል። ከጀዋር መሐመድ ጀምሮ በቀለ ገርባ፣ ገመቹ አያና አይን የሆኑ የኦሮሞ መሪዎች እስር ቤት ናቸው። ለምንድን ነው ያሰራቸው አብይ አህመድ? ኦሮሞ ከሆነ ለኦሮሞ ካስበ ለምንድን ነው? አብይ አህመድ is our common enemy፣ የጋራ ጠላታችን ነው። በጋራ ቆመን አብይንና የሱን ተከታዮች ማጥፋት አለብን። ከትግራይ ጋር ቆመን ሸይጣን ቢመጣም ከሸይጣን ጋር ቆመን አብይ አህመድና ተከታዮቹን ማጥፋትና ማስወገድ አለብን። ያኔ ነው የኢትዮጵያ ብሔርና ብሔረሰቦች ነፃ የሚሆኑት። ኦሮሞም ነፃ የሚሆነው፣ ትግራይም ነፃ የሚሆነው፣ ኦጋዴኑም፣ ሲዳማውም፣ ወላይታውም ነፃ የሚሆነው፣ አፋሩም ያኔ አብይን ስናስወግድ ብቻ ነው። የነፍጠኛው ስርዓት ከኢትዮጵያ ላይ ከተወገደ ብቻ ነው። በዚህ 100% በዚህ አብረን ነው ያለነው የትግራይ ወንድሞቻችን። በዚህ 100% የኦሮሞ ህዝብ ያለው ከናንተ ጋር ነው። ሚዲያ ላይ ወጥቶ የምንጫጫውን እንዳታዩ። አንድ ግን ልንገራችሁ። አሁን ከኦሮሚያ ተሰብስበው የኦሮሚያ ምሳሌያቸው ተብለው ወደ ትግራይ እየሄዱ ያሉት ብዙዎቹ ዱርዬ ናቸው። ብዙዎቹ የኦሮሞን እናት ሲያስለቅሱ የነበሩ ዱርዬዎች ናቸው። አንዳንዶች አሉ ግን ለመኖር ብለው የተደባለቁ አንዳንድ ኦሮሞዎች አሉ። እነዛ አንሄድም፣ እኛ እዚህ ጅቡቲ ጋር ድንበር ጠባቂ ስለሚሄድ ትተካላችሁ ተብለን ነው የመጣነው እዚህ። አይ ትግራይ መግባት ሳይታጠቁ ጠመንጃ ሳይይዙ እስከ አፋር ተወስደው እዛ ያስታጠቋቸው አሉ። ለምን? ፈርተው። የኦሮሞን ህዝብ ልብ ያውቃሉ። ኦሮሞ ህዝብ ውስጥ ምን እንዳለ በደንብ አድርገው ያውቃሉ። ዛሬ በጠመንጃ ጥይት ፈርቶ ለአብይ የሚያጨበጨውን እንዳታዩ። ይሄ ጊዜ ያልፋል። በሚዲያ ላይ ለሆዳቸው የምንጫጩትን እንዳታዩ። እነሱ ኦሮሞን አይወክሉም። ትክክለኛው ኦሮሞ እነ ጆሃር መሐመድ ትናንትና ቲፒኤልኤፍን ታግሎ ያስወገደው ጀግና እነ በቀለ ገርባ እነ ገመቹ አያና እስር ቤት ውስጥ ናቸው። ለምን? ለኦሮሞ ስለሚያስቡ፣ ለኦሮሞ ነፃነት ስለሚሰሩ ስለምታገሉ ብቻ በነፍጠኛ ተወስደው ዛሬ እስር ቤት ውስጥ ታግሎ ነው ያሉት። ለዚህ ነው ሸይጣን መጥቶ አብይ አህመድን ቢዋጋ የኦሮሞ ህዝብ ከዛ ሰይጣን ጋር ቆሞ አብይን ይዋጋል እስከ መጨረሻው። ሰይጣን መጥቶ አብይን ቢዋጋ የኦሮሞ ህዝብ ከሰይጣን ጋር ነው። የትግራይ ወንድሞቻችን በአንድነት ሆነው መሬታቸው ላይ ድምጥማጡን አጥፍተው የአብይን ሚሊተሪ ድምጥምጡን አጥፍተው
እኛ ስንስቅ ነበር በደስታ ስንፈነድቅ ነበር። እንደዛ እጃቸውን እንዲያርገው ሲሄዱ ለምን ምን አባታቸው ሊሰሩ ነው እዛ ያሉት? ምን አባታቸው ሊያደርጉ? ትክክለኛ የኢትዮጵያ መንግስት ከሆነ ትግራይም ኢትዮጵያ እኮ ናት፣ አማራም ኢትዮጵያ ነው። ከአማራ ጋር ሆኖ ከአንዱ ኢትዮጵያዊ ጋር ሆኖ ሌላውን ኢትዮጵያዊ ማስደብደብ ለምን አስፈለገ? የብሔር ብሔረሰቦች ማወቅ አለባቸው። ይሄንን ነው። እንደ አማራው ትግሬም ኢትዮጵያዊ ነው። አማራው ወንድማችሁ ሆኖ ትግሬው ጠላታችሁ የሚሆንበት ምንም አይነት ምድራዊ ምክንያት የለም። ዋይ ይሄ ኦሮሞ ይሄ ገብቶታል። ቲፒኤልኤፍን ስታገል የነበረው ኦሮሞ ነው። ብቻውን ቆሞ የኦሮሞ ቀይሮና ቀሬ ነበር ስታገል የነበረው። ማን ታገለ ቲፒኤልኤፍን? የአማራ ወጣት። መቼ? የት? የኦሮሞ ወጣት ብቻውን ሆኖ ነው ታግሎ ቲፒኤልኤፍ አይ ጊዜ የበቃ ይመስላል፣ እነዚህ ህፃን ላይ መግደሉን ከቀጠልኩኝ ቆንጆ አይሆንም፣ አይ አርቲክል 39ም አለ በፌደራሊዝም አብረን ከሆንም ባንሆንም ወደ መቀሌ አፈግፍገው የገቡት ላላ መጨረስ ብለው ነው እንደ አብይ አህመድ። ዛሬ አብይ አህመድ ያዝኖ ሜርሲ ለእናቶች ሜርሲ የለው፣ ለሽማግሌ፣ ለቄሱ፣ ለሼኩ፣ ለህፃን ለዚህ ነው ከትግራይ ህዝብ ጋር መቆም ለዲሞክራሲ መቆም ነው። ከትግራይ ህዝብ ጋር መሰለፍና ከትግራይ ህዝብ ጋር መዋጋት ለዲሞክራሲ ለነጻነት መዋጋት ነው። ኢትዮጵያ ነጻ የምትሆነው አንዱ ከአንዱ ጋር ሲቆም ብቻ ነው። እና ባካችሁ ይሄን ፓርት ቁረጡና ሼር በየግሩፖቹ ሼር አድርጉልኝ። ቪዲዮዬን ሳላጠፋው ይሄን አንሱ። እኔ ምንም እንዳትፈሩ፣ ምንም ጎንበስ እንዳትሉ፣ የሚዲያ ጫጫታ አይታችሁ እባካችሁን ጎንበስ እንዳትሉ። የትግራይ ወንድሞቻችን ይሄን የሚዲያ ጫጫታ አትፍሩ። ውሸት ነው። ደርጊም እኮ እንደዛ ነበር ስለነበረው። ደርጊም እኮ አንድ ሰውና አንድ ጠመንጃ ሲቀር እንዋጋለን ሻዕቢያና ወያኔን እያለ ፈረጠጠ። አብይ አህመድ ዛሬ ተሰለፉ ከየመንደሩ ሚሊሻ ሰብስቦ ጠመንጃ መተኮስ የማይችል ሚሊሻ ሰብስቦ 1 ሚሊዮን አስገብቼ እንዳትበኩ በሚዲያ የነፍጠኛ ጉልበቱ አፉ ላይ ነው። አንድ ጠመንጃ ከተተኮሰ እራሱ ላይ እንደሚሸና ወላሂ አውቃለሁ። አንድ ጠመንጃ ከተተኮሰ እራሱ ላይ የሚሸናው እሱ ነው መጀመሪያ። ግን ጠመንጃ ሳይተኮስ እንደነሱ ጀግና የለም። ቀረርቶ እኔ ጀግና ልጅ እኔ እንደዚህ አድርጌ በአፍ ማንም አይችላቸውም። ኦሮሞ አይችላቸውም በአፍ ኦሮሞ ውሸት አይችልም። ትግራይ አይዋሽም። ግን when it comes to action ጠመንጃው ከተመዘዘ በኋላ ጥይቱ ከወጣ በኋላ እራሳቸው ላይ ሸንተው የሚፈረጥጡት ባለፈው አይተናል። ትግራይ ውስጥ 9000 መከላከያ ሲማረክ 9000 መከላከያ ኦሮሚያ ውስጥ እኮ ጥቂት የሆኑ ወቦች እኮ ናቸው አብይን እያሸኑ ያሉት። በየቀኑ እየማረኩ ያሉት ጥቂት እኮ ናቸው። ዛሬ በርስቱ ላይ በቀየው ላይ ሊዋጋ ለተዘጋጀው ህይወቱን ልሰጥ ለተዘጋጀው የትግራይ ህዝብ እንኳን 1 ሚሊዮን 50 ሚሊዮኑን አሰልፈ ብትወስድ ሬሳ ነው የምሰበስበው። ሬሳዬን ምርኮኛዬን እራሳችሁ ማዋረድ ነው የሚሆነው። ዛሬ ዓለም አብይ አህመድ ላይ እየሳቀ ነው። በምንም አይነት የማንም ሀገር መከላከያ 9000 እጁን እንዲያርጎ እጁን የሚሰጥ እኔ በህይወቴ አይቼ አላቅም፣ አንብቤም አላቅም፣ ሰምቼም አላቅም። 9000 የመከላከያ አባል
ታንኩና ሄሊኮፕተሩን ይዞ እጅ ሰጠን። ይሄን ሰምቼ አላቅም። ለምን ይሄ የሆነው መከላከያው ሞራል የለውም። they don't know for what reason they are fighting ኮዝ የላቸው። መከላከያው እንደዛ የሆነ እንግዲህ አስቡ ሚሊሻ አስቡ ጠመንጃ አናጥሮ መተኮስ የማይችል ወደ ሰማይ መተኮስ የለመደው ሚሊሻ አብይ አህመድ በቁጥር ሊያስቦካ ሰብስቦ 100 የቲፒኤልኤፍ ሚሊተሪ ኢነፍ 100 ሁለት አድርጉ ለ1500 ሰው መድቡ። ሌሎቻችሁ ቁጭ በሉና በርጫ ቃሙ። ለካስ ትግራይ በርጫ የለም። ቁጭ በሉና በርጫ ቃሙ። 100 ሰው 10,000 ሰው ማርኮ ይመጣል። I have no doubt። ወደ ሰማይ እንኳን ብትኩሱ እኮ ይሮጣሉ። ደግሞ የአንድ ሀገር መከላከያ ወይም አንድ መንግስት አንድ ጊዜ መከላከያው እንደዛ ሸሽቶ ተዋርዶ በዓለም ላይ CNN፣ አልጀዚራ፣ ሮይተርስ፣ ፍሬንች 24 እንደዛ አቅርበው የአብይን የተማረከውን የአብይ ሚሊተሪ ካሁን በኋላ ሞራል የለውም። ዛሬ ደግሞ ዘመኑ የሶሻል ሚዲያ ዘመን ነው። ይሄ በየፌስቡክ ፖስት የምታደርጉት ቲፒኤልኤፎች የኢትዮጵያ ሕዝብ እያየ ነው፣ ግን መናገር አይችልም። በሆዱ ውስጥ እየሳቀ ነው። አብይ ተዋረደ ብለው በሆዳቸው እየሳቁ ነው። እባካችሁን እቺን ታይል ፍራቻ ውስጣችሁ እንዳይገባ በወኔ ተዋጉ። እዚህ ውጪ ሀገር ዲያስፖራ ውስጥ የሚያስፈልገውን ሁሉ ኦሮሞ ከናንተ ጋር ቆሞ ያደርጋል። I'm an activist and I'm with you. I'm an Oromo activist። ከናንተ ጋር ሆኜ በየሰርፉ ፈንድሬሲንግ ካስፈለገ ህዝቦችን አስተባብሬ ከትግራይ ጋር ከአሁን በኋላ እንቆማለን። there is no doubt። የትግራይ ትግል የኦሮሞም ትግል ነው። የትግራይ ትግል የሲዳማው፣ የኦጋዴኑ፣ የወላይታው፣ የአፋሩ የሁላችንም ትግል ነው። ስለዚህ ከዚህ ትግል ጋር መቆም የግድ ይላል። እናንተ ቲፒኤልኤፎች እናንተ እንደዚህ ያፈለጋችሁ ይበሉ። እኔ ቲፒኤልኤፍን ስታገል ነበር 27 ዓመት ሙሉ ቲፒኤልኤፍን ስታገል ነበር። ለቲፒኤልኤፍ 27 ዓመት ስላላኩ የነበሩት እና አብይ አህመድ ዛሬ እኔን ቲፒኤልኤፍ ይሉኛል። እኔና መሰሎቼን ቲፒኤልኤፍ ይሉናል። ለቲፒኤልኤፍ ስላላኩ የነበሩት የቲፒኤልኤፍን ጫማ ሲጠርጉ የነበሩት እና አብይ አህመድ እኔን እና መሰሎቼን የቲፒኤልኤፍ ተላላኪዎች አይ ዛሬ የቲፒኤልኤፍ ሳይሆን ከትግራይ ህዝብ ጋር መቆም የግድ ይላል። ለነጻነት የምታገል ሰው ከሆንኩኝ it is must to stand with them. It is must. There's no option. ሌላ አማራጭ የለም። ከትግራይ ህዝብ ጋር ጭቁን ከሆንክ ከትግራይ ህዝብ ጋር መቆም ያለብህ ዛሬ ነው። ውጪም ያለው ውስጥም ያለው ኦሮሞ፣ ውጪም ያለው ውስጥም ያለው ብሔረሰብ ከትግራይ ህዝብ ጋር መቆም ያለብህ አሁን ዛሬ አስተባብረው ይሄንን ማህይም ሚሊሻ ሰብስበው ወደ ትግራይ ሲያጉሩ እኮ እዛ እኮ ሊያርሱ እኮ አይደለም፣ ሊያርሱላችሁ እኮ አይደለም። ሄደው እኮ ለትግራይ ህዝብ ሊያርሱ እባካችሁን አትራቡ ዋልና ጠጣችሁ ነው እኮ አይደለም። ጥይት ይዘው እኮ ነው ወደ ትግራይ እናት እየሄዱ ያሉት። ጥይት ይዘው እኮ ነው የትግራይን ህፃን ለመጨረስ እየሄዱ ያሉት። so how come you support them and why? እንዴት ነው ከነዚህ ህዝብ ጋር የማንቆመው? እንዴት ነው ሁማኒቲ የለም? ሰው መሆን አይበቃም? ይሄ ሁሉ ሰው ጥይት ይዞ የትግራይን ህፃን ሊገል ሲሄድ እኔ እኮ ልጆች አሉኝ። አብ ፋሚሊ ዛሬ ትግራይ ውስጥ ልጆች ያለው አባት ምን ይሰማዋል? አብይ አህመድ ይሄን ሁሉ ገበሬ ሰብስቦ ሄዱና ትግራይን ጨርሱ፣ ትግራይን እንደዚህ አርጉ ስል so there is no way we support
the genocide against Tigray people. There is no way we support Abiy Ahmed. It is must to stand with our Tigrayan brother, our Tagaru brothers. We must stand with them. There's no option. We cannot support the killer, genociders. እነሱ መርገፍ አንችልም። ይሄ ነው መልእክቴ። ፈያዳ ሀዳ ገለቶማ ይሄን ቪዲዮ ሼር አድርጉልኝ በተቻላችሁ መጠን። አላጠፋውም። አፍቱ ክዲስ ቪዲዮ ከተቻለ ቆራርጣችሁ ሼር አድርጉት። ሀገር ቤት ያለውም ይድረሰው። ሌላ ጊዜ በአፋን ኦሮሞ ነው የማወራው ብዙ ጊዜ፣ ግን ካሁን በኋላ በአማርኛውም በእንግሊዝኛውም በምችለው ቋንቋ ሁሉ መናገር፣ ኢትዮጵያ ውስጥ በሚሰማ ቋንቋ ሁሉ መናገር ሞክራለሁ። ከስዋሂሊም ሳይቀር በዛም መናገር ሞክራለሁ። ትንሽ እናገራለሁ። በሶማሊኛም እናገራለሁ ወደፊት። ሌላ ምን ቋንቋ እችላለሁ? እና ሼር አድርጉ። አብይ ይውደም። የትግራይ ህዝብ ያሸንፋል። የኦሮሞ ህዝብ ያሸንፋል። የኢትዮጵያ ጭቁን ብሔርና ብሔረሰብ ያሸንፋል። ድል ለትግራይ ህዝብ፣ ድል ለኦሮሞ ህዝብ፣ ድል ለቲፒኤልኤፍ፣ ድል ለወቦ እላለሁኝ። አገራንጃ አፋን አማራቲኒ ወር አፋን አማራንን ደኘ ጆለን ተኘ ዲፎና ጎዳዳ ዋን ሲያሳ ወጀኑፍ አፋን ብራቲን ድበቹን ድርቃም አፋን ከጆሃን ድበቹን ሲያሳ ወጀቹራ መት አፋን ብራቲን አፋን ነምድ በቱንዳን ቱምሰ خراውን ደራርከቹን ድርቃም ሶ خناف አፋን ብራቲን ድበቹን ድርቃም ይሮ خنا ጆለን ተኘ ተዱበተን አፋን ብረለ ድበዳዳ ሃሰዋዳ ኡማዳን አከረቢን ረብለን ጁት አካ አዳ ኸኘትለ ነምኔ ነመዱ ጉባ ዳበቴ እንዲችስ ነመዱ ጉባ አካ አመንቲን አንሆድፍ አመንቲ እስላመቲ ነመዱ ጉባ ዳበቴ እንዲችፍ ነመ ኹፌ ጉባ ዳበቴ እንዲችፍ አካ አዳ ኦሮሞቲ ነመ ኹፍፈቴ ኹፍናን ጉባ ኻት ጉባቴ ሸንዶይት ኩን አዳ ኦሮሞ ዳት የኦሮሞ ካልቸር ነው ይሄ። አከሲ መውጫ ካጣች ድመትም ነብር ትሆናለች ይባላል። በኦሮሞ አባባል መውጫ ከጠፋት መውጫ ካጣች ድመትም ነብር ናት ይባላል። ዛሬ የትግራይ ህዝብ ከመዋጋት ውጪ ሌላ ኦፕሽን የለውም። ከመዋጋት ውጪ ዳው ለዛ ነው እንደ ጀግና ቆመው ተፋልመው 9000 በአንድ ሳምንት የማረኩት። ለዛ ነው 70,000ን የረፈረፉት። ለዛ ነው ጀግንነት ማለት ይሄ ነው። ከትግራይ ተማሩ። ጀግንነት ቆራት የቁርጥ ቀን ልጅ ሲባል እንደዚህ ነው። ቀረርቶ አይደለም። እኔ ሲቀርሩ ሰምቼ አላውቅም። ትግራይ ውስጥ አንድ ድምጽ አልሰማውም። አልተናገሩም። ኃይል አለን፣ እኛ ኃይለኛ ነን፣ እኛ ተዋጊ ነን፣ እኛ እንደዚህ ነን፣ ምንም አልተናገሩም። በጣም ተገርሜ ነበር። እኔ ምን ነው እነዚህ ሰዎች አይናገሩም? ለካስ እነሱ ሙያ በልብ ነው የሚባለው የሚሰራው ለካስ ትግራይ ውስጥ ነው። ሙያ በአፍ አይደለም፣ በአፍ በማራት አይደለም። ለካስ ሙያ በልብ ነው የሚለውን እየሰሩበት ያሉት ታገሮች ናቸው። ምንም ሳይናገሩ ወጥተው በአንድ ሳምንት 9000ን እንዲያሰለፉ እጄን የሰጠሁት እኔ የመጣሁት ከዚህ ሀገር ነው። እኔ ሁለተኛ ትግራይን መለሱ። እኔ እነዚህ ያለውን ይማራናል። ትናንትና ባፌ ስተራ አልነበረም? አጥፋለሁ፣ እንጨብጣለን እንደዚህ ትግራይን እንደዚህ ጨብጠን በሁለት ቀን እንጨብጣለን እንፈልግ። ታዲያ ለምን አልጨበጥክም? ታዲያ ሁሉ ጮት ምን አስፈለገ ለመጨበጥ? ችሎታ ካለ መጨበጥ ነው። ምን አስፈለገ? መንበጅበጅ ምን አስፈለገ?
ስለዚህ እንደዛ እላቸዋለሁ። እንግዲህ ነጋና ቱራዳ ፈያታ ወሬን ናሞር ሚተን ዋለም ተካ ሲያሳም ቤተኒ ለመደ መራቱ ሲትለ መራቱ ካቢጅ መራቱ አካቢጅ ዮሐን ሲያሳም ቤኒ ዮሐን መራቱ አከሲ ፈያታዳ ኑቲ ወረደ እንገዳ ጆረ ጀሱ ዳፍጣቻቱ ወረደ እንገዳ ጫሉ ጀስ ወረደ እንገዳ ኦነግኑ ብለህ ትገኑ ዲሳጄ ወረደ እንገዳ ከአንድ የአማራ ሚሊሻ ለመቶ ኦሮሞ ይበቃል ከጄ ይሻላል ከጄ ወደ خناው ጅንዳብን والله አንዱ ኤቲም በደመለ ትግሬው ጅንዳብን ትግራይ ወጅንዳብን never I cannot forget አጫሉ ሁንዴሳ I cannot I still stand with ጆሃር መሐመድ ሂዳ ጅራቱስ ጆሃሪ ወጅንዳብን ገመቹ አያናቱ ወጅንዳብን በቀላ ግርባቱ ወጅንዳብን አራስ ሆድ አይቀይረኝም ለሆዴ አልገዛም ትግርኛ እንድፈዶ አከሲየሮ ጋር ጋር